ከፍታ አድርሰ ወደዚህ ልቀት አምጣ በኢየሱስ እውነቴን ነው የምላችሁ። እዛ ጋር ሁሉ ወደ አንድ ሀሳብ የመጡት ምድራዊ ጥያቄ ስለሌላቸው አይደለም። ጎደለኝ ሞላኝ የሚሉት ነገሮች ምድራዊ ነገሮች ስለሌሉ አይደሉም አሉ። የችግርተኛ ማህበረሰብ ነው ወጡ በስጋ ብታይ፣ ነገር ግን በመንፈስ ከፍ ያሉ ናቸው። መሪያቸው እንዴት ነው መንፈሳዊ ነገሩ ፍሎ የሚደረግለት? ምክንያቱም ህዝቡ በእኩል የሚሞላ ህዝብ ነው። በእኩል የእግዚአብሔርን ቃል የሚናገር በጸሎት የሚስማማ ህዝብ ነው ያለው። የመጀመሪያ ቤተክርስቲያን ተጽዕኖ ፈጣሪነቷ ምንጭ ይሄ ነው። አንድ ልብ፣ አንድ ሀሳብ፣ አንድ አይነት ጉዳይ ይዘው ስለሚነገዱ ነው። እግዚአብሔር በዚህ መንፈስ ይባርከን። ጌታ አንድ አድርገን በሉት ገና አሜን። ጌታ እግዚአብሔር አንድ ያድርገን። ተስማምቶ መጸለይ ውስጥ ያለውን አቅም አይታችኋል። ኢየሱስ ለዘላለም ያድናል። አንድ ላይ ተስማምቶ በመጸለይ ውስጥ ያሉ ጥቅሞችን ጠቅላላችሁ ወይም ልስጣችሁ። እግዚአብሔር የህብረትን ጸሎት ቶሎ ይመልሳል፣ ደግሞ በኃይል ይመልሳል። ቅድም እንዳነበብ ነው። በህብረት በአንድ ልብ የተደረገን ጸሎት ቶሎ ይመልሳል። ያ ጸሎት ቶሎ ለነሱ ይሆንላቸዋል፣ ቶሎ ይፈጸምላቸዋል በአንድ ኃይል ስለሆነ። ሁለተኛ በመሃላቸው የእግዚአብሔርን መገኘት ይጠራል። በተለይ በአንድ ሀሳብ፣ በአንድ ልብ፣ በአንድ ርዕሰ ጉዳይ ተስማምቶ በሚጸለይ ጉባኤ ውስጥ የእግዚአብሔር መገኘት ይሳባል። ምክንያቱም እግዚአብሔርን ከውጭ የሚያደርግ ልብ በአንዳቸው ውስጥ ስለሌለ ሁሉ የእግዚአብሔርን መገኘት አትራክት ስለሚያደርጉ የእግዚአብሔር ፕሬዘንስ በመሃላቸው ይሆናል። እዛ ማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ ሄዳችሁ ማንበብ በስሜ ለሁለት ወይም ለሶስት በተሰበሰባችሁበት በዛ ምን ይሆናሉ? እኔ እገኛለሁ። ግን ስብሰባው በማ በስሜ in one purpose ለአምልኮ ለጸሎት በስሜ ሁለት ወይ ሶስት ሆናችሁ ባላችሁ እኔ እዛ እገኛለሁ። ወገኖች እግዚአብሔር እንድገኝ በሺዎች የሚቆጠር ጉባኤ ሆኖ መሰብሰብ ያለበት። አንዳንዴ እኮ በሺዎች የሚቆጠር ጉባኤ ኖሮ ይሄ ጉባኤ አብሮ ካልተስማማ እግዚአብሔር መሃላቸው ላይ ነው ልጅ አይምን ላይ ነው ይችላል። የእግዚአብሔር መገኘት በመሃላቸው ላይ ገኝ ይችላል። ለምን? በቁጥራቸው በዙ እንጂ በሐሳባቸው አንድ አይደሉም። የሆነ የሚቆጠር ብዙ እንቅስቃሴ የሚያሳይ ነገር አለ እንጂ እግዚአብሔርን ወደ ምድር የሚጠራ አንድ ልብ፣ አንድ ሀሳብ መሃላቸው ላይ ስለሌለ መገኘቱን ማግኘት አንችልም። ለዚህ ነው አንዳንድ በጣም ትልቅ ክራውድ ውስጥ ወይም ትልቅ ጉባኤ ውስጥ ሄደን እግዚአብሔርን እናጣዋለን፣ መገኘትን እናጣዋለን። አገልጋዩና ህዝቡ አልተገናኙም። ህዝቡ ከመንፈስ ቅዱስ ጋር፣ ህዝቡ እርስ በርስ ያልተገናኘ ጉባኤ መካከል መገኘቱን እናጣዋለን። በቃ ወይ የት አለ ጌታ እንለዋለን። አንዳንዴ በጣም ሚጢጤ በሚባል ጉባኤ መካከል ተስማምቶ በሚያደርጉት መንፈሳዊ ስምምነት ውስጥ የእግዚአብሔር የአምላክ መገኘት ስላለ የሆነ በረከት ውስጥ እንገባለን። መለኮታዊ ፕሬዘንስ እናጣጥመዋለን። ወገኖቼ እኔ ከምንም በላይ በህይወት ውስጥ መንፈሳዊ ጉዳይ በእግዚአብሔር ፊት ቆሜ እግዚአብሔር መገኘቱን ከኔ ጋር ካደረገው ሁሉ ጊዜ ውድቀት ይሰማኛል፣ ብቸኝነት ይሰማኛል። የማገለግለውን ጉባኤ መካከል የእግዚአብሔር መገኘት ከሌለ፣ በአገልግሎቴ ውስጥ የእግዚአብሔር አብሮነት ከሌለ ምን ያደርጋል? በሉት ከነጋር ቆርቆሮና ቆርቆሮ እርስ በርስ እንኳን ሲገናኙ ድምፅ ያሰማሉ፣ ጨርጭዥ የሚል። እግዚአብሔር የሌለበት ጉባኤ የሰው ጩኸት ይሆናል። ፓወርሌስ፣ ድል የማያመጣ ተጽዕኖ የማይፈጥር ይሆናል። ስለዚህ እኛ ደግሞ አማኞች ተሰብስበን አንድ ሆነ ምድር ላይ ተጽዕኖ ለመፍጠር የተሰበሰበን ጉባኤዎች ነን። በአምላክ ተስበን ጽድቅን ለብሰን ለዚህ ለጨለማው ዓለም ተጽዕኖ ልናሳድር ነው መጣነው። እዚህ ግን ተጽዕኖ ለብቻዬ ከመብሮጭ ከማመጣ ከወንድሜ ጋር አንድ ሆኜ ማመጣው ተጽዕኖ ይበዛል። እግዚአብሔር ወደ አንድ ልብ ያምጣ፣ ፕሬዘንሱን እንድንጠራ። መጽሐፍ ቅዱስ ላይ ብዙ አዲስ ላይ ስታዩት ሲጸልዩ አንድ ላይ ሲጸልዩ መጣ፣ ኃይል መጣ፣ መንፈስ ቅዱስ
ቅዱስ መጣ። አንድ ላይ ሲጸልዩ የሚል ቃል ታገኙታላችሁ። አንደኛው ጥቅም ይሄ ነው። እግዚአብሔርን መገኘት ወደ ምድር ወደ ጉባኤው ይስባል። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ይላል። ሌላው እምነታችንን ያጠነክራል። አንድ ላይ ተስማምተን በምንጸልይበት ሰዓት ላይ እኔው ከባላምን ወንድሜ ያምናል፣ የሆነ ሰው ያምናል፣ እኔ ግን መስማማት ይጠበቅብኛል። ስለዚህ በማይታወቅ ነጣቃ የወረደ እምነት እንኳን ያለው ሰው ቢሆን እምነቱ ይጠነክራል። የጋራ እምነት ይሆናል፣ ይገነባል። አንዳንድ ጊዜ መሀላችሁ ላይ ለጸሎት ብቻ ተበረታታው የሚሉ ሰዎችን እንሰማለን። ዋው ተነካው ሲባል ትሰሙታላችሁ። እናንተ ስትጸልዩ በእናንተ መሀል ገብቼ ከቤት ስመጣ ደክሞኝ ነበር የመጣው፣ አያዝንኩ መጥቼ ነበር፣ ውስጤ ወርዶ ነበር። ነገር ግን በዚህ የጸሎት ውስጥ በዚህ አገልግሎት ውስጥ ገብቼ ምን ሆኛለሁ? ተበረታታው፣ ተጽናናው፣ አቅም ዘራው፣ ኃይል ዘራው። እስቲ እንደዚህ አይነት ምስክር ሰምታችሁ የምታውቁት በቤታችሁ ውስጥ? እኔ ሰምቼ አውቃለሁ። ምክንያቱም ጋዘርድ የተደረገ ፌዝ እርስ በርስ እምነታችን እንድናጠነክር ያደርጋል። እምነት እንድንገነባ ያገለግላል። አብሮ መጸለይ። አንድ ሲሞን የሚባል ፓስተር አለ። ከዛሬ 7-8 ዓመት በፊት አብረን የመሆን አርባ ምንጭ ፓስተር ነው። በጣም ወደው በእውቀት የተካነ ሰው ነው። እግዚአብሔር ጊዜና እድል ሰጥተውን በአንድ ቤተክርስቲያን ውስጥ አገልግለናል። እሱ በእርግጥ መንገላዊ ሆኖ እኔ ግን ምንም ፖዚሽን ሳይኖረኝ እነሱን የተከተልኩ እነሱ ስር ሆኜ በማገለግልበት ሰዓት በጣም የቅርብ ሰው ነው። ብዙ ጊዜ ጸሎት ቲምን በማቋቋም ይታወቃል። ሁሉ ጊዜ እንዲህ ይላል፣ ቆይ ይላል። እኔ ጋር ለመጸለይ ስፈልግ ተራራ እንወጣ ለጸሎት ካለ ቆይ አንተ ማሳበና ኢሳችን ጸልይና አሁን መጀመሪያ በዚህ ርዕስ ላይ እንጸልያለን፣ ሌላው ተው ይላል። እስቲ ግልና ጉባኤ መካከል በጣም ኮምፎርት ካልሰጠው ያጨበጭባል ይልና ያስቆማቸዋል። አይ አልተሰማኝም ይላል፣ አልተስማማንም ይልና በዚህ ጉዳይ ይልና ያሳውጀናል። እንዲህ በለው። ከዛ ህዝቡ ሁሉ አደላ ትዝለኛ 6 ቀን ጸልየን ከተማው ላይ ያለው ዘንዶ እንዲሞት አድርገነዋል። አንድ ጊዜ ከጸሎት ወጥተን አንድ ቤተሰብ ለመጎብኘት ሲሄድ ክብር ለአርባ ምንጭ የሚል ጽሑፍ በአንድ ሰው በር አይተን እንዴት ክብር ለአርባ ምንጭ ይሆናል አለ። ተናደድ። ክብር ለእግዚአብሔር እንጂ ክብር እንዴት ለአንድ አካባቢ ይሆናል ብለን በዛ ቅና ጸሎት ገባ። ጌታ እግዚአብሔር ይህን ከተማ ማጥራት አለብህ አለ። ሀሳብ እርስ በርስ እንስማማ አንዳንድ የጸሎት ሰዎችን አቅራርበን ተነጋገር ነው። በእውነትና የምላችሁ 6 ቀን ጸለይ። ከተማው ላይ 6ኛው ቀን 2 ሆነን ዞርን። አንዳንድ ሆቴሎች ላይ ውሃ ገዝተንን በቃ ዝም ብለን በምስጢር ዞርን። አንድ በቀለ ሞላ የሚባል ሆቴል አለ። እግዚአብሔር ከልቅ ዘንዶ በአደባባይ ወጣ፣ ተገደለ በጥቂት ሳምንት ውስጥ። የሰይጣን ቤት ሰይጣን መንደር የሚባል አካባቢ አለ። አካባቢው ላይ መጠጥ ቤቶች በተርታ ነበር ያሉት። በመጠጥ ቤቶቹ ላይ ከየት ተነሳ የማይባል እሳት ተነሳ። ከተማው እንዳያድግ የሚያደርጉ ፖለቲከኞች ነበሩ። ቢቢአር የሚባል ነገር ምን እንደሆነ አላውቅም፣ እሱ ያውቃል ቋንቋው። ሽረት ሆነ። የአርባ ምንጭ ከተማ መንገዱ ይሰራ ይታደስ የሚባል ድንገተኛ አዋጅ መጣ። በእውነት ነው የምላቸው ወይም መንስ ብዙ አዋጆች ከተማው ላይ ተሻሉ። እኛ ግን የጸለይነው በአንድ አጥቢያ ያለን ጥቂት ሰዎች ነን። ግን እንዴት ጸለይን? በመስማማት። ከዛ በኋላ ስንጸለይ ያንን ጊዜ ጸሎት አሳውለሳለ ይለኛል። በቃ ና እንስማማ ይለኛል። ና እንስማማ። ከጸሎት በፊት ተስማሙ። ቸርች ያላችሁ ቲሞች፣ የጸሎት ጓዶች፣ ኳይሮች፣ ዲያቆናቶች፣ እንደ ቤተክርስቲያን እንደ ጉባኤ የምንመጣ ሰዎች ጸሎት የሚባል ነገር ሲጀመር ጸሎት መሪው ምን ይላል ብሎ ቶሎ ተሰካኩ። ሂዱና ተግባቡት። ኃይል መቀበል ትክክለኛ ምንድነው የምትሉት ውጤት ማየት ከፈለጋችሁ ኢየሱስ ለዘላለም ያድናል። ሌላኛው ተስማምቶ በመጸለይ ውስጥ ካሉ ጥቅሞች ሌላኛው ምንድነው? መለያየትን ያጠፋል። በተለይ ቸርች ውስጥ ቤተክርስቲያንን ለመምታት ጠላት ከሚጠቀምበት ትክክለኛ ይሄ ፈንጅ የሚባለው መሳሪያ መለያየት ነው።
እንዳንግባባ ማለት ነው። መቀናናት፣ መጠላላት፣ ቂም መያዝ፣ አለመግባባት ያ ነገር ቤተክርስቲያኑ እግዚአብሔር ከሰማይ የሚልከውን በረከት ያዘገያል። በረከቱን ይከለክላል። ቲሞች በመንፈሳዊ ነገር እንዳይወፍሩ ያደርጋል። አቅም እንዳይኖራቸው ያደርጋል። ለምን? አለመግባባት አለ በሚያደርጉ መንፈሳዊ ነገር ውስጥ። የሆነ ነገር ይዞ እንዲሁ እንኳን በባል አለ ወቅም ይዞ ምንድነው ጸሎት ሳል ይዞ ስርቆት የሚባል ነገር እንደዛው አለመግባባት መሀላችን ላይ ካለ ምን ጸልይ መንፈሳዊ ነገር የምናደርግ እንመስላለን እንጂ እያደረግን አይደለም። ለዛ ነው መጀመሪያ መግባባት የሚያስፈልገው። መግባባት ካለ መሀላችን ላይ ዲስትሮይ ያደርጋል። የትኛው አለመግባባት ካለ የሆነ ጸሎት ውስጥ የገባ እሳት ውስጥ የተለቋቀሰ ሰው ይቅር ለማለት ቶሎ ይቸኩላል። ምክንያቱም ውስጡ ይነካል። ሽማግሌ ተልኮ ምን ተልኮ ለእንትና ይቅር አለላትም ብሎ እንዲህ ያለ ሰው ጉባኤ አንድነት ውስጥ ለመግባት እሳት ውስጥ ለመግባት ቂም ስለማያስችለው ንስሐ ይገባል። ከዛ ጸሎት በኋላ በቃ ይቅር በይና ይቅር በለኝ ይለዋል። እርስ በርስ ይቅርታ ይደራረጋል። ለምን? አንድነት ውስጥ ለመግባት። ያ አንድነት አለመግባባትን ይበላል። አንድነት በተለይ አለመግባባትን የሚበላ እሳት ነው። በተለይ ቤተክርስቲያን ውስጥ ባሉ የቤተክርስቲያን ቲሞች ውስጥ አለመግባባት ትልቁ ጸራችን ነው። ትልቁ አሸባሪ ኃይላችን አለመግባባት። ጳውሎስ በወንድሞች መካከል ምን የሚያደርግ ይላል? ጸብን የሚዘራ ይላል። አለመግባባት ካለ ፓስተሩን ያደክማል። የቤተክርስቲያኑን ራዕይ ያደክማል። የእግዚአብሔር መለኮታዊ እርዳታ ወደ ምድር እንዳይወርድ ያደርገዋል። አንድነት ግን ያንን ያቃጥለዋል። የተበላ ይሆን እስቲ ይበላ በሉ ከነገር። ታዲያ እንዴት ነው መግባባት የሚቻለው? ጥቂት ነገር ተናግረን ልጨርሰው። እንዴት ነው የተለያየ ከለር ያለ ሰው፣ የተለያየ የእምነት ደረጃ፣ የእድገት ደረጃ፣ የመረዳት ደረጃ ያለ ሰው እንዴት ነው መግባባት የሚችለው በጸሎት ሰዓት ሲባል አንደኛው ማድረግ ያለብን መግባባት እንድንችል ከሚያደርጉ ነገሮች አንደኛው ተመሳሳይ ዓላማ እንድኖረን ማለት ነው። ወደ ጸሎት ስመጣ የቤተክርስቲያን ወይ ቲም ወይም ለጸሎት የተጠራንበት ዓላማውን ማወቅ አለብን። ዓላማው ካወቅን ሌላ ብዙ የማያግባባ ነገር እንኳን ሊኖር ይችላል። ግን አሁን ግን የመጣንበት ዓላማ ይሄ ነው። ትኩረቱ ዓላማ ንስሐ ከሆነ እግዚአብሔር አንዳንድ ጊዜ ብሔራዊ የንስሐ ጸሎት ይፈልጋል። ሀሳቡ ንስሐ ከሆነ ሰው ሁሉ ሲመጣ ንስሐ በመግባት ዓላማ ውስጥ ይታሰርና ጸሎቱ ምን ይሆናል? ንስሐ ይሆናል። ሌላ ነገር። ስለዚህ በአንድ ዓላማ መነሳት መቻል። በተለይ ከአንድ በላይ ሆኖ ለሚጸልዩ ሰዎች ዓላማውን ለሁሉ ተናግሮ አሳምኖ ወደ ጸሎት ማምጣት ለአንድነት ይጠቅማል። አሜን። ስለ አንድ ዓላማ በሉት። ቅድም እንዳልኩት ሐዋርያ ሥራ ላይ ምዕራፍ 2 ላይ ያለው የጸሎቱ ዓላማ ስንት ነው? አንድ ነው። ያ ምንድነው? መንፈስ ቅዱስ ወደ ምድር እንዲወርድ ነው። በቃ ሌላ ነገር የለም። ሐዋርያ ሥራ ምዕራፍ 12 ላይ ያለው ጸሎት ዓላማው አንድ ነው። ምንድነው የዓላማ? ጴጥሮስ ከእስር ቤት እንዲፈታ ነው። ሌላ ጉዳይ የላቸው። ሰዎች የራሳቸው እንዲጸልዩ የሚያደርግ ልዩ ርዕስ ሊኖራቸው ይችላል። አሁን ግን እዚህ ጋር የተሰበሰቡት ለአንድ ዓላማ ነው። ስለዚህ በዛ ዓላማ ዙሪያ መጸለይ መቻል። እስቲ በዓላማ መስማማት ብሎ ከነገር ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ምን ይላል መሰላችሁ? በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድ ሐሳብ ይሁንላችሁ ይላል። በአንድ ሐሳብ ተስማሙ ነው ማለት። ስለዚህ መጀመሪያ ጸሎት ላይ ለመግባባት በአንድ ዓላማ መስማማት መቻል አለብን። ሁለተኛ እርስ በርስ ይቅር መባባል። ወደ አንድ የጸሎት ቲም ውስጥ ወደ አንድ የጸሎት ሐሳብ ውስጥ ዓላማው ስንመጣ እርስ በርስ ይቅር መባባል። አንዳንድ ጊዜ የቤተ ክርስቲያን መሪው የማያውቅ ቁርሾ ህዝብ ውስጥ ይኖራል። እርስ በርስ ቲሞች ውስጥ ከትልቅ እስከ ትንሽ ቤተሰብ ውስጥ የሆነ ጊዜ ላይ አለመግባባት ውስጥ ገብቶ ያንን ሳይፈቱ ግን የቆየ ጉዳይ አለ። አሁን ግን ወደ ጸሎት አንድነት ስንመጣ ያ ነገር የጸሎት እንቅፋት እንዳይሆን እርስ በርስ ምን መደረግ አለብን? አንዱ ለአንዱ ይቅር ማለት አለብን። እንዲህ ከሆነ መግባባት እንችላለን።
የማርቆስን ወንጌል ምዕራፍ 11 ቁጥር 5 እንላችሁ አብቡልኝ። እንዲህ ይላል ለጸሎትም በቆማችሁ ጊዜ ስንት ሰው ይላል? በቆማችሁ ከተባለ ስንት ነው? ከአንድ በላይ። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። የእናንተን ኃጢአት በሰማይ ያለ አባት ይቅር እንዲላችሁ እናንተ ደግሞ አጠገባችሁ ላይ ባለው በማንም ሰው ውስጥ አንዳችም ነገር ቢኖርባችሁ የሚበሉት ይቅር በሉት። ያ በጸሎት አንድኛ እንድንሆን ያስማማናል። ሌላው በእምነት አንድ ላይ መጸለይ መቻል። በአንድ ጉዳይ በዛን ጊዜ በነበረው ርዕሰ ጉዳይ እግዚአብሔር እንደሚሰማ በጋራ ማመን መቻል አለብን። ያ እምነት ደግሞ ኃይልን ይጠራል። ያዕቆብ ላይ አለማመን መጥፎ እንደሆነ ይናገራል። ምዕራፍ 1 ቁጥር 5 እና 6 ስታነቡ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ምን ያርግ? ይለምን ለእርሱም ይሰጠዋል ይልና ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበል ይመስላል ይላል። የሚጠራጠር ሰው የማያምን ሰው ጸሎቱን ያናጋል። ልክ ባህር ላይ በነፋስ እንደተገባ መርከብ ዥው ዥው ዥው። ለምን? አለማመን ካለ መወዘጋገብ ይኖራል። ለዛ ለአንድ ዓላማ ማመን መቻል አለብን። እንደ እግዚአብሔር ቃል ወይም እንደ እግዚአብሔር ፈቃድ መጸለይ አለብን። አንዳንድ ጊዜ ጸሎት ሁሉ ጸሎት አይደለም። ተሰብስቦ ሳምባድን ለመርገም ከሆነ መንግስታዊ በሆኑ ጸሎቶች ላይ አንዳንድ ሰዎች የማይሆኑ ነገሮች የሚያመጣ ከሆነ እንደ የእግዚአብሔርን ፈቃድ የእግዚአብሔርን ዓላማ የእግዚአብሔር ቃል የማይፈቅደው አይነት ጸሎት ከሆነ እግዚአብሔር አይመልስም። መጀመሪያ የምንጸልየውን ጸሎት የእግዚአብሔር ቃል ይደግፈዋል ወይ? የእግዚአብሔር ፈቃድ ነው ወይ ማለት መቻል አለብን። እርስ በርስ በእግዚአብሔር ቃል ተመስሎ የሚወርቅ ጸሎት ካለ መተው ነው። ምንም መንጫጫት ነው። ለውጥ የማያመጣ ከሆነ መጸለይ ያስፈልግ። መጀመሪያ ግን አኮርዲንግ ቱ ዘ ወርድ ኦፍ ጋድ ዘ ዊል ኦፍ ጋድ መጸለይ አለብን። አሜን። እንደ እግዚአብሔር ፍቃድ መጸለይ አለብን። ባሉ ከነጋ የአንደኛ ዮሐንስ መልእክት ላይ ቁጥር ምዕራፍ 5 ቁጥር 14 ላይ ምን ይላል? በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። እንደምኑ? እንደ ፈቃዱ አንዳች ብንለምን ይሰማናል። ክብር ለጌታ ለኢየሱስ። ስለዚህ እንደ እግዚአብሔር ፈቃድ መለመን አለብን። እንደዚህ ከሆነ የአንድነት የስምምነት ጸሎት ውስጥ መልስ ይፈጥናል፣ ኃይል ይለቀቃል፣ ተጽዕኖ ይለቀቃል፣ ድል ይለቀቃል፣ መከናወን ይለቀቃል። አሜን ሃሌሉያ። አንድ የመጽሐፍ ቅዱስ ክፍል አንብበን እንተዋለን። ኤክሌሲያስ ወይ ምንድነው መክብብ ምዕራፍ 4 ቁጥር 9 ላይ እንደሚል ቃል ታገኙታላችሁ። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል አለ። ለድካማቸው ምን ዋጋ አለ? ዋጋ አለና በማናቸው ጊዜ ከወንድም ከእህት ጋር ተስማምቶ መቀጠል መጸለይ ዋጋው ከፍ ያለ። ሌላ ቦታ ላይ አንዱ ስንት ይላል? ሺህ ይላል። አንዱስ ሁለቱ ከሆኑስ ከ1000 እና ከ10,000 የቱ ይሻላል? አንድ ሰው ብቻውን 1000 ነው የሚመጣው። ሁለት ሲሆን ስንት ይመጣል? አለ መጽሐፍ ቅዱስ 10,000 አለ። ለምን ታዲያ ብቻዬን እኔ 10,000 እስከማደር ስንት ዘመን ይፈጅብኛል? በአንዴ ከወንድሜ ጋር ተስማምቼ 10,000 ማር ባረገው አይሻልም? ሲስፈርስ እጃችሁን ተያይዞ ነው ከፈርኩ እንደኔ አንድ ላይ ብንነሳ ብሎ ከነጋ 10,000 አንድ ላይ እንጨርሰዋለን። ትልቅ ድል እናመጣለን። መስማማት ይሻላል። ተግባብቶ መጸለይ ይሻላል። በኢየሱስ ስም አጨብጭቡ ለጌታ ነው። ስለዚህ በጸሎት ተስማምቶ መጸለይ ትልልቅ ለውጦችን ድሎችን ያመጣል። ቤት ውስጥ በቤተ ክርስቲያን በመንፈሳዊ ህይወት ሁሉ ውስጥ ተስማምተው መጸለይ ከእግዚአብሔር ዘንድ ታላላቅ ድሎችን ወደ ምድር ያመጣል። በተለይ የሐዋርያትን መጽሐፍ ስታጠኑ በሐዋርያቶች ዘመን ላይ
የመጡ ትልልቅ ድሎችና ስኬቶች ጀርባ አንድ ልብ፣ አንድ ሀሳብ፣ አንድ ዓላማ የሆነ ሰልፍ አለ። ነገስታቶችን ድል የነሱበት፣ ትልልቅ ጫካዎችን የመነጠሩበት፣ እያሸነፉ ይጠፋሉ እየተባሉ ሳይጠፉ ምድሪቱን እየሸፈኑ በብዛት በተጽዕኖ ፈጣሪነት፣ በኃያልነት፣ በተሰምነት እየሞሉ የመጡበት ምስጢር ተግባብተው ስለሆነ ከውጭ ውጊያ ያላቸው እንጂ ውስጥ እርስ በርስ አንዱ ለአንዱ ጠላት አይደለም። አሁን ያለችው ቤተክርስቲያን ትልቁ ችግር እርስ በርስ ሳይግባቡ ስለሚጸልዩ ነው፣ ስለሚያመልኩ ነው፣ ስለሚኖሩ ነው። እግዚአብሔር አሁን በዚህ በቀረን በመጨረሻው ዘመን በቤተ ክርስቲያን በኩል አልፎ ምድር ላይ ትልልቅ ድሎችና ተጽዕኖዎችን ማምጣት ይፈልጋል። ለዚህ ግን ከሚጠቅመን አንደኛው ቁልፍ ተስማምተን መጸለይ፣ ተስማምተን ማምለክ፣ ተስማምተን መውጣት መግባት መቻል። በተለያየ መንገድ ሮጠን ድል ማምጣት አንችልም። ተስማምተን ግን በምናደርጋቸው ተጋድሎች ትልልቅ ድሎችን ወደ ምድር ማምጣት እንችላለን። እንደ ቤተሰብም ትልልቅ ድሎችን ማስመዝገብ እንችላለን። እንደ ቤተክርስቲያን፣ እንደ ሀገርም ትልልቅ ተጽዕኖዎችን ማምጣት እንችላለን። እንዴት ሆነን? አንድ ሆነን ተስማምተን። እንትና ጋር አጠቅመኝም ከእንትና ጋር አልሆንም የሚልን ነገር ብኖር በመካከላችን ይሄ የጅኒ ትምህርት ነው፣ የሰይጣን ትምህርት ነው። አንድ መዝሙር አለ እንደው እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን፣ በኢየሱስ ደም አንድ ሆነናል፣ አንለያይም፣ ተዋህደናል። ተዋህዶ መጸለይ እብን ኢየሩሳሌምን ለመግባት ፍቅር፣ አንድነት ያስፈልገናል። አግሪመንት is very best in our prayer time። እስቲ ከዚህ በኋላ ሂዱ ወደ ቤታችሁ። እናንተ ጋር ባል ከሚስት ጋር ወቅታዊ በሆኑ ርዕሶች ላይ በተደጋጋሚ ርዕሱን ይዛችሁ ስለ አንድ ሰው የሆነ ወቅታዊ ጉዳይ ላይ እናንተ ቤት ርዕስ በሆነ ጉዳይ ላይ ተስማሙ። እናንተ ዙሪያ ላይ ካለ ከሆነ ሰው ጋር ቤተሰቡን ካለ አንድ ሲንግል የሆነ ሰው በጸሎት መስማማት የሚችል አንድ ሰው ምረጡ። በዚህ ጉዳይ ውስጥ በእነዚህ ቀናቶች እንጸልይ ተባባሉ። እንደ ቤተክርስቲያን ቲም ሆናችሁ አገልጋይ ሆናችሁ ሰዎች እስቲ እንስማማ። ቤተክርስቲያን በሚሰጠው ቲሙ በሚያመጣው የጸሎት ርዕስ ተግባብተን ተስማምተን እንጸልይ። እግዚአብሔር በሚያውቀው በታላቅ ኃይል እግዚአብሔር ከሰማይ ስቦ ያመጣል። እንደ ሀገርም እንደ ቤተክርስቲያን ውጥቀት ካለ በውጥቀቱ ጀርባ አንድ በሽታ አለ። እሱም አለመግባባት ይሆን ነው። በጸሎት ጉባኤ ውስጥ ተጽዕኖ አልመጣም ከተባለ ተጽዕኖ እንዳይመጣ ካደረጉ ነገሮች አንዱ ብኖር ሳይግባቡ ስለጸለዩ፣ ሳይስማሙ ስለጸለዩ ይችላል። ስለዚህ በቀጣይ ዘመናቶች ውስጥ የምናመጣው ታላቅ ተጽዕኖ ምድር ላይ ስላለ እንግባባ። ከጸሎታችን በፊት እንመካከል። ርዕሰ ጉዳዩን እናንሳ። በሰማነው ቃል ጌታ ይባርከን። ለቃል ውስጥ ክብር ስጡ። አጨብጭቡና እንዲህ ባለ እውነት ዝግ ብለን ይህን ትምህርት ተምረን መጨረስ ስላለብን ነው። አሜን። ኢየሱስ ያድናል። ይሄ ራሱ ቻሌንጅ ያደርጋል። ቁጭ ብሎ እየሞቀ ቁጭ ማለት አሜን ነው። ጌታ ዘመናችሁን ይባረክ። ኢየሱስ ያድናል። እግዚአብሔር በእንደዚህ አይነት ሁኔታ ታማኝ ሆነን ከሰማነው ሌላ ሰፊ ምሕረት ይሰጠናል። አሜን ነው። ያወርደናል። እዚህ ላይ ታማኝ ሆነን ጌታን ከሰማነው ካገለገልነው እግዚአብሔር ደግሞ ቀጣይ ዘመን ላይ ምን ያደርገናል? የሚመቸንን ይሰጠናል። አሜን። እግዚአብሔር ይመስገን።